ማዘር እንደው በትምህርት ሚኒስቴር ይጆታል እንደው ከዚህ ጉድ አውጪ ቆፈር አድርገው ቅበሩኝ ማዘር እንደው ስሞት ባሻ ይሙት እንዳንተ አይነት አከራዩን ብድር የሚጠይቅ ደፋር አይቻላል ምን አለበት እንደ ልትበደር እንኳን ስትመጣ እንደው ልብሱን ብታወልቀው እኔ ደስ አታክብረኝ ምን ላርግ ማዘር ምን ላርግ የጨነቀው እርጉዝ ያገባል ስትወልድበት ገደል ይገባል ሆኖብኝ እኮ ገደል ጫፍ ላይ ነው ያለው እንደው እጆትን ሰጥተዋድኝ እሺ አንጀቴ ራርቶ ጉዳዬ የትምህርት ስለሆነ አሳምኖኝ አበደርኩ ልበል ይሄን ሁሉ ብር ከየት አምጥተህ ልትከፍለኝ ነው እንዴ ማዘርዬ መስሪያ ቤት እቁብ ሰብስቤያለሁ ነገ ይሰጡኛል አምጥቼ ለርሶ መስጠት በቃ እኔ ኪስ እንኳን አንድ ቀን አያድር ቆይ ባይሰጡኝ ኧረ ራሴ ነኝ ሰብሳቢው ሰበሰብኩ ራሴ ነኝ የምወስደው ይሰጡኛል አይጨነቁ ማዘር እሺ ይኸው ናሆም በባንክ ትራንስፈር አድርጌ የተባልኩት የሴት እድር ብር ነው ከነገ እንዳያልፍ ኧረ ማዘር ከነገ ቢያልፍ ህይወቴ ይለፍ በቃ ልሰዋ ስውት ልበል አንቺ ሰጠት ለርሶ በቃ ተመስገን እሺ እስቲ አካውንትን ንገረኝና ትራንስፈር ላድርግልህ አታርፍም እስካሁን አካውንት የለህም እንዴ አሁንም ሰልፍ ላይ ነህ እንደ ፊልም አይደል ይነሳል ምን ይነሳል ክልትው ብሎ አይታየም እንዴ ሜሮ ፊልም እኮ ነው ምን ሆነሽ ነው ቢሆንስ ሰልማን ካን ሲሞት ከማይ እኔ ራሴ ፍግም ብል ይሻለኛል በያ ደሞ እዚህ ሀገር ፍግም ለማለት እንኳን ሞት እኔ ድሮም አልወደውም ይሄን ሰውዬ ማንን ነው ሰልማንን እንዳይሆነ ይሄ ሰውዬ ያልከው አዎ አልበዛም ሰልማን ሻሩክ ተነሳ አገባ ወለ አታያች በየቀኑ ስለ እንደ ፊልም መስማት እኔ ሰልችቶኝ አንተ ግን ለምንድን ነው እንደዚህ እንደ ፊልም ጠል የሆንከው አንድ ቀን ነው አንበሳ ቆንጥጦ ካስለቀሱ በኋላ አስተናይ ይልክ ከነሱ ፍቅር መስጠት ብትማር ይሻልሃል እነሱ እኮ ለፍቅር ብለው የማይሆኑት ነገር የለም በተለይ ሰልማንማ እረበከሽ እኔ ደግሞ ለፍትህ ብዬ የማልሆነው ነገር የለም በል ሁሉ ባለ ነገር ይሻላል ደስታኔ አንቺ ምን አለብሽ ሰው ጤፍ ሽሮ ዘይት በርበሬ ያሳስባል አንቺ ሰልማን ለምኑ ራት በልተሻል መብራት ጠፋ አይዚ ሀገር እንደውም ተገላገልሽ አይ ማብራቴ አንዳንዴ እኮ ስራ ግሩም ነው አዎ እሺ ስልኬን አብራ ቻርጅ የለው እሺ ሻማ አምጣ ኧረ እባክሽ በዚህ በጨለማ ልደናበርልሽ ምንድነው ግን ማብራት ስለሄደ ነው ድሮ ሲመጣ ነበር የሚጮህ ኧረ ይሄ ጩኸት አይደለም ጭቅጭቅ ወይም ጸብ ነው ሳክራው ተጣልተው ነው ጎረምሶቹ እንደሆነ ካቲካላ ሳይሆን አብሾ ነው መሰለኝ የሚጠጡት መደባደብ ነው ስራቸው ፖሊስ አይደለም እንዴ ታዲያ ውጣና የሆነ ነገር በላቸው ኧረ እባክሽ እነሱ ጠግበው ለተጣሉት እኔ ምን አገባኝ አሁን በዛ ላይ ከስራ ሰዓት የውጭ የምሰራው ኦቨርታይም የሚከፈለኝ መሰለሽ የስ መብራት መጣ ፊልሜን ልቀጥል ደሱ ጉድህን አየህ የምን ጉድ ሰልማን ተነሳ አይንድፊ እነሱ እኮ ገና ማይክል ጃክሰንን ያስነሳሉ ኧረ እባክህ አትቀባጥር ቲቪ የለም እኮ ማን ወሰደው እኔ ምን አውቃለሁ እኔ
እንዲህ አይነት ፕራንክ አይመቸኝም። ምንድን ነው የምትፈልገው? ቲቪውን ነው። ወይኔ ደሳለኝ አለቃቸውም። እሺ ወዴት ነው የምትሄደው? ደሱ አቁምጣ እኮ ነህ። ለምን ባዶ ራቁቴና ቤቱ ባዶ ሰለማን በምን ይደርሳል? ሌላ ማንም አይደለም። ማብራት ኃይል ነው ጠላት። ማብራት ኃይል ነው ኩዴሰ። ቆይ ከሱ ጋር ምን አገናኘው? መብራት ሄዳል ይመጣል፣ ይጠፋል፣ ይበራል፣ ይሄዳል፣ ይጠፋል፣ ይበራል፣ ይመጣል፣ ይሄዳል። ታዲያ መብራት ሲሄድ ሲመጣ ሲጠፋ ሲበራ ቲቪ ይቃጠላል እንጂ ይጠፋል እንዴ? ካንተ ጋር አላወራሁም። አሁን እከሳለሁ አልክ እኮ። አዎ እከሳለሁ። ታዲያ ከከሰስክ እኮ ጉዳዩን የሚይዘው እኔ ነኝ። አንተ ጉዳዩን እንድትይዘው አልፈልግም። እኔ ራሴ ነው የሚይዘው። እሺ ደሳለኝ ከሳሽ መርማሪ መሆን አትችልም እኮ። አዎ በዛ ላይ አለቃ ለአቅመ ክስ የሚበቃ ጉዳይ አይደለም። ለምንድን ነው ለአቅመ ክስ የማይበቃ? ማብራት ስለጠፋ ቲቪን ተሰረቁ የሚል አቤቱታ በጭራሽ አንቀበል። ለምንድን ነው በጭራሽ የማትቀበሉ? የተዘረፍከው በሌለህበት ወይም ደግሞ ሌሊት ተኝተህ ስላልሆነ ነዋ። ስማ አንተ እኮ አታፍርም። ነገ ከዓይኔ ውስጥ እንባ ተሰረኩ እከሳለሁ ትላለህ። ህግ ያለበት ሀገር አይደለ እንዴ የምኖረው? ለምን አልልም? የኔ ወንድም ህግ የኑሮ እንከንን ይከላከላል እንጂ ራሱ ኑሮ አይሆንም። እንደ ማንኛውም ተበዳይ ዜጋ የመክሰስ መብት አለኝ እኮ። እሺ ግሬ ያፈራሁትን ሀብት እኮ ነው የተዘረፍኩት። ቦስ ደሳለኝ መዘረፍህን እኮ ተቀብለናል፣ ግን መብራት ኃይልም ከሷል። ጎሽ እኔ ነው አይደለም ሰፈራችሁ። በእርግጥ እነሱ ብቻ አይደሉም የከሰሱት፣ ብዙ የልማት ተቋማትና ግለሰቦችም ናቸው። ስለዚህ የእኛን ትታችሁ የእነሱን ተቀበላችሁ። አዎ እየተሰረቁ ያሉ ነገሮች አሳሳቢ ናቸው። የተለያዩ ኬብሎች፣ የመንገድ መብራት፣ አሸዋ፣ ኮረት ወዘተ እየተሰረቁ ነው። አልሰማሁም። አካባቢህንና ጎረቤቶችህን እየሰማህ እያስተዋልክ አይደለም ማለት ነው ደሳለኝ። ያው ጆሮ ለባለቤቱ ባዳ ነው ብዬ እኮ ነው። አፍስ ለባለቤቱ ምንድን ነው? ለአንተ ከሆነ ጠላት ነው፣ አንድ ቀን ያስገድላል። ለማንኛውም ይህን ጉዳይ ይዛችሁ አካባቢው ላይ ያለውን ነገር አጣሩ። እንዴ ቦስ የኔስ ጉዳይ? የህዝብ ንብረት ሲዘረፍ ተኝተህ ያንተ ዕቃ ሲጠፋ የኔስ ጉዳይ ትላለህ? ሄይ ስለ አንተ ጉዳይ አያገባንም። ናሁን ለወሬው ትደርስበታለህ። ወደ ስራ። እሺ ጉዳዩ አሳሳቢ ስለሆነ በፍጥነት የሆነ ነገር ላይ እንድደርሱ ፈልጋለሁ። ናሁን ከ7 ቀን በላይ አልሰጣችሁ። እዴ አለቃ 7 ቀን ሙሉ ምን ያደርግልናል? 1 ሳምንት በቂ ነው። ኧረ ወገን 7 ቀን እንዴ? 7 ቀን ሙሉ በቲቪ ምን እንደሚያዩበት ምን አውቃለሁ? ምን አገባ? እስኪመለስ እኮ የራሳቸው ነው፣ የፈለጉትን ይዩበት። ኧረ እባክህ መንግስት የማይፈልገው ሚዲያ ቢከታተሉበትስ? መንግስት የማይፈልገው ሚዲያ ምን አይነት ነው? ወይ ጉድ! ጮርናቄ መብላት ክብሬን ዝቅ ያደርገዋል አላልክ? ስለማይናገረው ናት ስለ ሰው ከምታወራ። አይ በተከበርኩበት ሰፈር እንዴት ጮርናቄ ይበላል ስትል ገርሞኝ እኮ ነው። እሱ የኔና የሰፈሬ ጉዳይ። ስማ ድሮ እኛ ልጅ እያለን ማለት ነው ይሄን ፓስቲ በላን ማለት ዱርዬ ተብለን እንለጠለጥ ነበር። አይ ነው አሁንም እኮ ዱርዬ ነህ። እኔ የምልሽ እዚህ አካባቢ ብረት የሚገዛ ሰው ታውቂያለሽ እንዴ? ብረት? አዎ ብረት። ቆራሌው ነው? አይ እነዚህ ተለቅ ተለቅ ያሉ ብረቶች ፌሮ ምናምን ነገር። እንጃ። እሺ ይሄ አሸዋ፣ ሲሚንቶ፣ ጠጠር ምናምንስ? እኔ እንጃ። አንተ ሰውዬ ትንሽ ቆይተህ ደግሞ ኢንጂነር ታውቂያለሽ ልትላት ነው። የተረፈዳችሁ ኖር አይገባ ቁጭ በሉ። ፍሬዎች ቡና ቀጅልኝ። እንዴ አንበሳው ደሳለኝ አለ እንዴ? አሎ አቶ ማንደፍሮ የት ሄዳሉ? መቼም ዲቪ አልደረሰም። ቴሌቪዥን ተሰረቀ አሉ። እንዴ ቴሌቪዥን መሰረቅ የማን ነገሮት? እንዴ ሰፈሩ ሁሉ የሚያወራው ስለአንተ ቴሌቪዥን መዘረፍ አይደለም እንዴ? የኛ ሰፈር እኮ ሌቦች ቆራጦች ናቸው። ቆራጦች ብለው ጭራሽ የፖሊስ ቤት ደፈሩ እኮ። ከኔ ከደሳለኝ ከንስሩ የሚያመልጡ ከመሰላቸው ተሳስተዋል። ይኸውልህ ደሳለኝ የኛ ሰፈር ሰው እኮ በአንተ ላይ ትልቅ ቅሬታ አለበት። ምን ስላረኳችሁ? ትተህናል፣ አሳልፈህ ሰጥተህናል።
ግማሹ በጠራራ ፀሐይ ሲዘረፍ፣ ቤቱ ሲሰረሰር አንተ መቼ ዞር ብለህ አየኸን? ጭራሽ ትኮራብናለህ። አቶ ማንደፍሮ እኔ ሰፈር ጠባቂ ሳልሆን ህዝብ ጠባቂ ፖሊስ። ታዲያ እኮ ፖሊስ ወንጀልን መከላከል የሚጀምረው ከአካባቢው አይደለም እንዴ? እዚህ አካባቢ እኮ ሌባ የለም። ከሌላ ሰፈር እየመጡ እኮ ነው የሚሰርቁት። አይ አይመስለኝም። ሌባ ከሩቅ ሰፈር መጥቶ እንዴት ያንተን ቴሌቪዥን ይሰርቃል? እዚህ ተባባሪ ከሌለ ያንተን ቴሌቪዥን ከሌላ ቦታ የመጣ ሌባ መግቢያ መውጫውን በምን አይቶ ይሰርቃል? አቶ ማንደፍሮ የሚያውቁት ነገር ካለ ይንገሩኝ። ምንድነው እንደዚህ ስሪያ እንዳማረው ዶሮ የሚሽከረከሩ? አቤት ፖሊስም አይደለም። አዎ ታዲያ የዘረፈን ፈልግና አግኘዋ። ቆይ አቶ ማንደፍሮ እኔን አወቁኝ እንዴ? ጓደኛው አይደለ? አዎ ጓደኛው ነኝ። እንዴት ነው? ሰላም ያለን እግዚአብሔር ይመስገን። እኔ የምልዎት እዚህ አካባቢ የተደራጀ ዝርፊያ እየተፈጸመ እንዳለ ያውቃሉ? በሚገባ። ሰሞኑን እኮ የድራችን ብረት ድስት ሳይቀር ነው የተዘረፈው። እና ታዲያ ማንን ነው የሚጠረጥሩት? ሁላችንንም። አዎ የአካባቢው ህዝብ ካልተባበረ ሌባ እግር የለም። ወዴት ሄደ? የሚያስጠጋ ሲኖር እኮ ነው። እሱ ሰርቆ ለኔ ሲሸጥ እኔ ካልገዛሁት ሌባ ምን ያደርግለታል? ቴሌቪዥኑ በእንጀራ ጠቅሎ አይደል? እሱስ ልክ ነዎት። ሂሳብ ስጭኝ እስኪ። አንድ አይሆን የማይሆነውን እኛ ሰፈር መጣህማ አንተ አትከፍል። ከሌላ ሰፈር መጣህ አትከፍል። ባይሆን ደሳለኝ ይከፍላል። እንኳን ያልተጠቀመበትን የተጠቀመበትን ራሱ አይከፍልም። የእሳቸውንም ቡና ቁረጭ። የኔንም? አዎ። እግዚአብሔር ይስጥህ። አሜን። በል አንተ ባትጥፋብን። እሺ ደሳለኝ። አቤት። ለአንተ ግን በጣም ጥሩ ነው። ምኑ? አልባሌ ቦታ ከምትሆን ፖሊስ መሆንህ ነዋ። እኔ የምልህ ሰፈር ውስጥ አንድ ሰው እንኳን ሰላም አትልም? አልልም። ለምን? መናናቅ ስለማልፈልግ። እንዴ ምላስ በማውጣት ነው እንዴ ሰላም የምትባባለው? እንዴት? ያው ሰው ሲሰዳደብ ነው የሚናናቀው ብዬ ነው። ስማ፣ ስለ ሰፈሬ ሰዎች የማውቀው እኔ ነኝ። እሺ ደሳለኝ፣ ስለ ሰፈር ሰዎች እንኳን የምታውቀው አይመስለኝም። እንዴ በሰፈር መተን እንደ ባዳ የምናወራው ሰው እንታ። ወይኔ ምን አለ ሰፈሬ ቢሆን ይሄኔ ተከብቤ ነበር። ጉረኛ ነገር ነው። ይሄን ሰፈርማ አንድ ቀን ልክ አስገባዋለሁ። ንቀውኛል። ጭራሽ ንቀታቸው ሲገርመኝ ደግሞ ደፍረውኛል። አባ በዛ ተኳ አይደለም በሰራ ነው በወረቀ በሰራ። አቤት ደስ በቃ የወንድሜን ነገር ተውከው አይደለ? ወንድሜን አስፈታልኝ አጎቴን አስለቀቀልኝ የሚባል ነገር አልሰራም ብያለሁ። ለዚህ እኮ ነው ሰላም ማለላቸው። ከሰላም ተቀጥለው ሌላ ታሪክ ውስጥ ይገባል። ኧረ በቃ ተው፣ ካስጨነኩ ይቅርታ። ቆይ ወንድምሽ ምን አድርጎ ነው የታሰረው? ምንም? አዎ ምንም። የዩኒቨርሲቲ ተማሪ እኮ ነው። እንዴ እና ለምን ታሰረ? ለመንካት እንኳን የሚያስፈራውን ፈንጂ ረግጦ። ስማ የመጣው ይመጣል እንጂ ዘንድሮማ አንላቀቃት። አሁን ለመናገር የሚመች ቦታ ያለሽ አይመስለኝም። ለምን ቢሮ መተሽ አታወሪኝም? ናሆም እባላለሁ። የደሳለኝ ጓደኛ ነኝ። ፖሊስ ነህ አይደለ? አዎ ነኝ። ወይ በእናትህ በእናትህ። ችግር የለውም አያሳስብም፣ እረዳሻለሁ። ይኸውልሽ እዚህ ተረጋግተሽ ማውራት ስለማትችይ ቢሮ ነው። እሺ ወንድምሽን አስለቅቋለሁ። ችግር የለውም። የእውነት አስፈታልሻለሁ። ስትመጪ ብቻ አንቺ ናሆም ብለሽ ቀጥታ እኔ ጋር ነኝ። ወዴት መሄድ ይፈልጋሉ የሚለውን ራሱ እንዳታለኝ። ችግር የለውም። ካጥቤ እመጣለሁ። በቃ ችግር የለውም። የኛ ነፃ አውጪ በዝምድናና በትውውቅ እየሰራችሁ እኮ ነው ፍትህ የጠፋው። ህዝቡም በእኛ እምነት እያጣ የመጣው። የልጅቷ ስሜት አይገባህም እንዴ? አታነብማ፣ ፊት አታነብ። እመነኝ ደሳለኝ፣ እዚህ ሰፈር የሆነ የተደበቀ የወንጀል ቡድን አለ። እሱማ ምን ጥያቄ ያለው? እኔን ራሱ ዘረፉኝ እኮ። ህዝቡ ውንብድናን መተዳደሪያ ደንቡ አድርጎታል። አንተ ያለ በቃ አቶ ፍቅሩና ቤተሰቡ ናቸው። ወይ ጉድ! እኔ በፊት የማውቀው አቶ እንትናና ቤተሰቡ ፒኤልሲ ህብረት ስራ ምናምን ነበር። አሁን ደግሞ በዚህ መጡ። ጥሩ እድገት ነው። ምን ብዬ ነው የምመዘግበው? አቶ ፍቅሩ እኮ የተከበሩ ሰው ናቸው። የተከበሩ ቢሆኑስ? የኔ ወንድም ችግር የለውም። ከፈለክ የተከበሩ ተጠርጣሪ ብለህ መዝግበው። የሰፈሩ ሰው በሙሉ ለመናገር ይፈራል። ለምን? እንዳይጠቃ ነው። እነሱ የተደራጁ ናቸው። ይሄው የኔ ወንድም ምን አተረፈ? ታሰረ እንጂ። ቆይ አንቺ ከዚህ በፊት ለምን ለመናገር አልሞከርሽም? ፈራዋ። በደሳለኝ በኩል በሚስጥር ልናገር ነበር፣ እሱም ፊት ነሳኝ። እንደዚህ አይነት ሽሪሚሪ አሰራር የለም። ህጋዊ ከሆንሽ በህጋዊ መንገድ ነው መሄድ ያለብሽ። ለማንኛውም ጥሩ መረጃ ነው የሰጠሽ። ለመጨረሻ ጊዜ ጠይቅሻለሁ።
አቶ ፍቅሩና ቤተሰቡ በትክክል የወንጀል ቡድን ነው? አዎ፣ ልጆቻቸው እንዳሉ ሙልጭ ያሉ ሌቦች፣ አምባገነኖች ናቸው። ወንዶቹም ሴቶቹም የተከበሩ ሌቦች። የተከበሩ ሌቦች የሚለው ጋር አስመረው። ማስመር ይከብደኛል። ትእዛዝ ከሆነ ግን ልቦ እዚህ ሀገር እኮ ሌባ እየተከበረ ነው የተቸገረው። ይኸውልህ ወንድሜ ሲሰርቁ አይቶ ተናገረ። ግን ማንም እነሱ ላይ የመመስከር አቅም የለም። እሱ ላይ መሰከሩበት፣ ታሰረ። ወንድሜ ንጹህ ሰው ነው። እኔም ብሆን ለወንድሜ ስል ነው እንጂ አልናገርም ነበር። ቆይ የሰፈሩ ሰዎች እንዳለ ያውቃሉ? አዎ። አየህ ቦስ ያለችው ልክ ነው ማለት ነው። አካባቢ ላይ ምን እየተፈጸመ እንዳለ አታውቅም። ለወቀሳ ባንቸኩል ጥሩ አይመስልህም? ለማንኛውም ጨርሰናል፣ መሄድ ትችያለሽ። ግን አደራ እሷ ነች የመሰከረችው እንዳትልሽ። ወንድሜን አስፈታለሁ ብዬ እኔ እንዳልገባ። ችግር የለውም አታስቢ። በቃ የወንድሜን ነገር በአንተ ልጣለው። እውነቱ ጋር እንድረስ እንጂ ምንም ችግር የለውም። እኔ የምልሽ አንድ የመጨረሻ ጥያቄ ልጠይቅሽ። የደሳለኝን ቴሌቪዥን የሰረቀው ማን ነው? ምን ያስገለፈጥሻል? ምን ያስገለፈጥሻል? ደሳለኝ እንዴ ተው እንጂ የመሳቅ መብት አላት እኮ። ማንም በማንም ቁስል ላይ የመሳቅ መብት የለው። የራሷ ችግር ሲሆን ታለቅሳለች፣ የሰው መከራ ሲሆን ትስቃለች። ችግሩ እኮ ይሄ ነው። ቆይ ለምን ሳቅሽ? የምታውቂው ነገር አለ? እና አቶ ማንደፍሮ ናቸው የሚያውቁት። አቶ ማንደፍሮ አላቅም አሉ እኮ። ለማንኛውም ጨርሰናል፣ መሄድ ትቻለሽ። የኔ ጉዳይ ሲሆን ነው መሄድ የምትችለው? አንተስ ያንተ ጉዳይ ሲሆን ነው መመርመር የምትጀምረው? አይደለም የማውቀው ጉዳይ አለ ስላለች እኮ ነው። ኧረ እኔ ያልኩት እና አቶ ማንደፍሮን ጠይቁ ነው። ለምን እንደሱ አልሽ? ጎረቤቶች ስለሆኑ ነው። ለማንኛውም ደሳለኝ ዋናው ተልኮ ላይ ነው ማተኮር ያለብን። ዋናው ተልኮ የቱ ነው? ቦስ ያዘዘችን ነዋ እንዴ። የራስን ጉዳይ ተወጥ አድርገውና ማህበረሰቡ ችግር ላይ አተኩር። የኔ ወንድም ዝንጀሮ መጀመሪያ መቀመጫ ይሄን ያለችው ለምንድን ነው? ምግብ ፍለጋ ጢሻ ውስጥ ገብታ ሙሉ ሰውነቷን እሾህ ወቃት። እሺ ስትሰቃይ ያዩ የቱን እንንቀልልሽ ሲሏት ከተቀመጥኩ ሌላውን ራሴ መንቀል አያቅተኝም ብላ መጀመሪያ መቀመጫዬን አለች እኮ። ግን መጀመሪያ አካባቢው ላይ ያለው እሾህ ብታጸዳ ኖሮ እዚህ ሁሉ ችግር ውስጥ ባልገባች ነበር። አዎ የኔን ቲቪና ዝንጀሮውን ምን አገናኘ? ወይ ጉድ! ግቢው ራሱ ያበደ ነው። እዚህ ሀገር በቃ ሌባው ነው የሚከብረው። ኧረ እባክህ አንተ ዝም ብለህ። እሳቸው የተከበሩ ለዳደራሽ ናቸው። ዝም ብላ ስም ስታጠፋ ነው። ተው እባክህ። እዚህ ሀገር ስንትና ስንት ጉድ የሚሰራው ከክብርና ከዝና ጀርባ ነው፣ ስልጣንም ሳይረሳ። አቤት! እንዴት ነህ? የአቶ ፍቅሩ ቤት ነው? አዎ አቶ ፍቅሩ አሉ? አሉ። ግቡ። ደስዬ በሰላም ነው? ምን አውቃ እንደው ጌታዬ፣ እንደው ያበጠውን አፈንድተህ እኔንም ከዚህ ጉደኛ ቤት ባወጣኸኝ። አቶ ፍቅሩና ቤተሰቡ በቁጥጥር ስር ውለዋል። ስለዚህ እናንተ ትመሰክራላችሁ? አመሰክሩ። እንዴት ከህግ በላይ ወንጀለኛን ትፈራለህ? እንዴት ከህግ በላይ ወንጀለኛን ታጀግናለህ? ጓዶች፣ ይሄ እኮ ወንጀልን ከመተባበር አይተናነስም። ለመጨረሻ ጊዜ ልጠይቃችሁ፣ ትመሰክራላችሁ? አትመሰክሩ? እንዳንተ አይነት ቆራጥ ጀግና ደፋር ካገኙማ እኔ ምን ገዶኝ? መሰክራለሁ። መስክሬ የመጣውን እቀበላለሁ። እሺ አንቺስ? እኔ ልጅ እናት ነኝ፣ ግን እንዳንተ አይነት የሚያስተማምን ፖሊስ ካለ የመጣው ይምጣ፣ መሰክራለሁ። ጥሩ። አንተስ?
እመሰክራለሁ። ግን ደሞዝስ? እነማ እባክሽ? ጎረቤቶች። የትኞቹ ጎረቤቶች? እናቶ ማንደፍረው? አዎ እናቶ ማንደፍረውና ጎረቤቶቻችን። እንዴ ኬት አመጡት እባክሽ? አሃ እነሱ ናቸው ማለት ነው የሰረቁት? አዎ እነሱ ናቸው የሰረቁት። እንደውም መልዕክት አስቀምጠውልናል። የምን መልዕክት? የሰረቅንክ ስለተውከን ስላንቀላፋክ ነቃ እንድትል ነው ብለውካል። ወይኔ ደስ አለኝ። ጭራሽ መዝረፋቸው ሳያንስ ስድብ እርምጃ ነው የምወስድባቸው። እሺ እንዴ ደሱ አተራመድኩም እንጂ አንቺ ደግሞ ይሄ ሙያዊ ቋንቋ ነው። አለቃቸውም ልክ ነው ማስገባቸው። እሺ ለምን ወንጀልን መከላከል የሚችሉት በወንጀል ሳይሆን በፍትህ ነው። እጄ ላይ ደመከል ብሎ ያለው ወይኔ ቲቪያችን ኢንቹ ሰፋ ለምን